We congratulate Africa. We congratulate Ethiopia. ለኢትዮጵያ ለአፍሪካና ለዓለም እንኳን ደስ አላችሁ። ምክንያቱም ይህ ውሳኔ በጣም ወሳኝ ነው። ኢትዮጵያ የአፍሪካ ማዕከል ናት። የአየር ንብረት ለውጥ አጀንዳ ጋር በተያያዘ ብዙ መሪ ስራዎችን እየሰራች ነው። የኮፕ 27ን እንድታስተናግድ መወሰኑ ትክክለኛና አስፈላጊ ውሳኔ ነው። To organize good COP in 2027. አዲስ አበባ እጅግ እያማረባትና እያደገች ያለች ከተማ መሆኗን እናውቃለን ያሉት ፕሬዝዳንቱ የአፍሪካ የዲፕሎማሲ ማዕከል ስኬታማ ዓለም አቀፍ ኮንፈረንሶችን ያስተናገደች ከሁሉ በላይ ኩራት በሆነው አየር መንገዷ እንግዳ ለመቀበል ዝግጁ የሆነች ሀገር ናት ብሏል። አዘርባይጃን ኮፕ 29ን በስኬት እንደማጠናቀቋ የኢትዮጵያም እንዲሳካ እገዛችን አይለያቸውም ሲሉ አረጋግጠዋል። I visited several times Addis. ወደ አዲስ አበባ በተደጋጋሚ መጥቻለሁ። ባለው እምቅ አቅም ምስክር ነኝ። እንደዚህ አይነት ዓለም አቀፍ ጉባኤዎችን ለማካሄድ አቅም እንዳላትም እርግጠኛ ነኝ። አዘርባይጃን የኮፕ